ግብዣው በቀደም ደግሞ ከቀድሞዋ የተስፋይቱ ምድር አሜሪካ ከመጣ ጓዴና ከአንድ ጓደኛው ጋር አንድ ሁለት እንበል ብለው ሂልተን ገባው። ወገን ለካ ሹገር ማሚው በጥቁርና በነጭ ከለር ቫራይቲ እንዳለ የሚገኙት ሂልተን አይደል እንዴ? ዘመኔን በሙሉ ስልክ ግንድ ላይ ሹገር ማሚ እናገናኛለን የሚሉ ማስታወቂያዎችን በማሳደድ ያሳለፍኩትን ጊዜ ረገምኩት። ግማሽ ፍሬ የሚያካክሉ ወንዶች ከነጭና ጥቁር አፍላ አዛውንት ሴቶች ጋር ዓለማቸውን ይቀጫሉ። አንዳንዶቹ ጥንዶች ሴቶቹ ጡቶቻቸውን በነጭ ፎጣ ሸሽገው፣ ወንዶቹ ደግሞ ቁምጣ ብቻ ለብሰው ወደ ዋና ገንዳው ይሮጣሉ። ሌሎቹ የቀረበላቸው ምግብ ይበላሉ፣ ይጎራረሳሉ፣ ይሽኮራመማሉ። ወይ ሰመረ ባሪያው ያላየው ጉድ እያልኩ ከጓደኞቼ ጋር ድራፍታችንን እየጨለጥን ማውራት ጀመርን። እኔ ስለ ችግር፣ ስለ IMF ቀጣዩ ብድርና መዘዙ ምናምን ያወሩኛል ብዬ ስጠብቅ፣ እነርሱ ግን ስለ ቀጣዩ የአውሮፓ ትሪፓቸው፣ ስለ ሚሊዮን ኢንቨስትመንት ሥራ ያወራሉ። ድምፄን ዝቅ አድርጌ አንድዬ ይህን ጉድ ልታሰማኝ ነው ከጎጃም ያሰደድከኝ ብዬ ወቀስኩት። አልሰማኝም። ወዲያው ደግሞ በልቤ ምን ነው ያን ጅብ በጋለብኩት ኖሮ ዛሬ ከሰው አላንስም ነበር ብዬ ተቆጨው። በእርግጥ ጅቡ እንኳን ቢገኝ በዚህ ቅጥነቴ ጅቡ ከመጋለብ ይልቅ አውርዶ ይበላኛል ብዬ አስባለሁ። እዚህ አገር ሰው ሰርቶ ሲያልፍለት ወይም ሲሳካለት ይሄማ ጅብ ጋልቦ መሆን አለበት፣ እንደውም እንትና አይቶታል የማለት አባዜ አለብን። ታዲያ እዚህ ላይ የኔ ጥያቄ የጅቡን ስልክ የሚተባበረኝ ሰው አለ ወይ ነው። በመሃል ሌሎች ጓደኞቹ መጡ፣ ሴትና ወንድ። አንዱ አብሮን የነበረው ወንድሙ ነው። እሱም እንደ ወንድሙ ሌላ ስዊፍት እየነዳን የመጣው በቀን 3ቴም እንደሚበላ ከወዙ ያስታውቃል። አንላይክ ሚ ጎጃም ያለው ታላቅ ወንድሜ ትዝ አለኝ። በቀደም ደውሎ ወንድም ጋሼ ገና እኮ እየደረሰ ነው፣ አንተ የማትመጣ ከሆነ የበጉን መግዣ ላክ ብልሃለች አለኝ። እመንም እሱንም ብሎ ካረኳቸው። ከዛ ተበልቶ ተጠጥቶ ወደ ሞናርክ ደግሞ እንሂድ አሉና ሂሳብ መጣ። እከፍላለሁ ብዬ ቢሉን ያስኩት። ጓዴ እምባው ደርሶ ግጥም እያለ ምን አለ? ያዙት ወንድሜ ነው። እከፍላለሁ። አትከፍልም? እከፍላለሁ። አትከፍልም? ከስንት ጭቅጭቅ በኋላ እሺ ባይሆን ሼር ላድርጋችሁ አልኩ። ባልልስ ወገን ሂሳቡን ስገልጠው የደነገጥኩትን መደንገጥ ጃንሆይ ራሱ የታሳሱ ግርግር ላይ የደነገጡ አይመስለኝም። ሞቅታዬ ሁሉ ጠፋ። 7896 ብር ይላል። መግቢያው ጠፋኝ። ተስፋዬ ወርቅነህ ኧረ ጥራኝ ጫካ ወረ ጥራኝ ዱሩ ለአንተም ይሻልሃል ብቻ ከማደሩ እያለ ሲያቀነቅን ሁሉ የሰማው መሰለኝ። ወደ ቀልቤ መለስ ስል ወገን ሙሉ የቤት ኪራይን ነው የቀለድንበት አልኳቸው። ድሃ ሲስቃይቸው የማላውቀውን ሳቅ ተሳሳቁ። እምባዬ ደርሶ ግጥም አለ።